የዛሬውን የመጀመሪያው ወግ እስኪ በመታሰቢያ ካሳይ ስለ ሹገር ማሚዎች በጻፈችው እናርገው። የተስተካከለ ቁመናውና የስፖርተኛ አቋሙ የብዙ ሴቶችን አይን ይስባል። ጎተራ አካባቢ የሚገኝ አንድ ጂምናዚየም ውስጥ ተቀጥሮ ደንበኞቹን ስፖርት ያሰራል። በተግባቢነቱ በተጫዋቹነቱና በሰው አክባሪነቱ ሁሉም ይወዱታል። ከስራው ቦታ ሳይርቅ ጎተራ ላንች አካባቢ ከግለሰብ በተከራየው አንድ ክፍል ቤት ውስጥ እየኖረ ሳለው ነው ህይወቱን የሚቀይር አንድ አጋጣሚ የተፈጠረው። ይህችን ዕለት አይረሳትም። ሴትየዋ ጠና ያሉ ናቸው። ከ50 ዓመት በላይ ይሆናቸዋል። የተደላደለ ኑሮ እንዳላቸው ሁለመናቸው ይናገራል። የጂም ደንበኛ ሆነው ሲመዘገቡ ምንም የተለየ ነገር ይፈጠራል ብሎ አላሰበም። እንደ ሁሉ ጊዜው በፈገግታና በትህትና ተቀብሎ አስተናገዳቸው። የሴትየዋ የፊት ገጽታ የእድሜያቸውን መግፋት ቢያጋልጥም በተለያዩ ሜካፖችና ቅባቶች እንዲሁም በዘመናዊ አለባበሳቸው ወጣት ለመምሰል ጥረዋል። እንዲህ ያሉ ወይዘሮች በአብዛኛው አንቱ መባልን አጥብቀው እንደሚጠሉ ያውቃል። ስለዚህ ነው አንቺ እያለ ማናገር የጀመረው። አዲሷ የጂም ተማሪ ወጣቱን ላይ አይናቸውን ጥለዋል። ዘንካታነቱና የስፖርተኛ ቁመናው ማርኳቸዋል። የለበሰው ቲሸርትና ቁምጣ በጡንቻዎቹ ተወጣጥሯል። አይናቸውን ከሱ ላይ መንቀል ተሳናቸው። በስፖርት ሰበብ መቀራረብና መነካካት መኖሩን በጣም ወደውታል። ኮገብሽ ጎንበስ አይ እግርሽን ከፍ ክንድሽን ዘርጋ ከደረትሽ ገፋ እያለ የሚሰሩትን እንቅስቃሴ ነግራቸዋል። 1 2 1 2 እያለ እሳቸው ግን ይሄን 1 2ቱን ብዙም አይሰሙትም። ሁለመናቸው የሚነቃቃው ቀረብ ብሎ ሲያሰራቸው ነው። ወገባቸውን ደገፍ ክንዳቸውን ያዝ እግራቸውን ሳብ ያረገ ሲያንቀሳቀሳቸው አንዳች የተለየ ዓለም ውስጥ የገቡ ይመስላቸዋል። የሰራ አካላቸው ይፍታታል፣ ፊታቸው ይበራል፣ ጨዋታቸው ይደራል። ለመግባባት ጊዜ አልፈጀባቸውም። ሲውሉ ሲያድሩ መግባባታቸው እየጠነከረ ግንኙነታቸው የተለየ መልክ እየያዘ መጣ። ወጣቱ አሰልጣኝ የሴትዮዋን ስሜት ተረድቶታል። እሳቸው በቀደዱት ቦይ መፍሰሱን አልጠላውም። የት እንደሚያደርስ ባያውቀውም ከልጅነቱ ጀምሮ ከሚያውቀው የደህንነት ህይወት ያላቀቀው እንደሆነ ማን ያውቃል። ሴትዮዋ የስፖርት ሰዓታቸውን ከቀን ወደ ምሽት ሲያዘዋውሩት ለምን ብሎ አልጠየቃቸውም። ለሸኝህ የሚለው ነገር የመጣውም ይሄኔ ነው። ቤቴ ቅርብ ነው ብሎ መከራከር አልፈልግም። ወይዘሮዋ ብልሃተኛ ናቸው። መንገዱን ማርዘሚያ መላላቱ ይሄ ኮረኮንጅ ነው፣ ያኛው እግረኛ ይበዛዋል እያሉ ጨለማውን ዙሪያ ጥምጥም ይዘው ይሄዳሉ። እንዲያም ሆኖ መድረስ አይቀርም። እንዳናደሪ ብሎ ከመኪና ሲወርድ ጎተት አድርገው ጉንጩን ስለምደውታል። መሳሳሙ ከግንጭ ወደ ከንፈር ለመዝለል ጊዜ አልፈጀበትም። መሸኛኘት ብቻ ሳይሆን አብሮ ማምሸትም ተጀምሯል። ራት ግብዣው ቀልጧል። ውድ ስጦታዎች እየጎረፉለት ነው። ረብጣ ብሮች ቁም ነገሩ እዛ ላይ ነው። ለሱ ሸጎጥ ይደረግለታል። ወጣቱ ስራው ቦታ ድረስ ሰተት ብሎ የመጣለትን ሲሳይ በደስታና በልልታ የማይቀበልበት ምክንያት አልታየውም። መጪውን ያሳምረው ብቻ። ሴትዮዋ በጥቂት ሳምንት እጃቸው ውስጥ የገባላቸውን ግዳይ ያንከበከቡ ወደ መኖሪያ ቤታቸው ይወስዱ ጀመር። አብሮ መዋል አብሮ ማደር ተጀመረ። መጣ። የጎመጁትን ዘንካታ ቁመናና የተደላደለ ሰውነት እንደልባቸው አገኙት። በፈርጣማ ክንዱ አቅፎ በትኩስ ወጣት እንድትንፋሹ አሞቃቸው። እርጅና ተባሮ ወጣትነት ዳግም ተመልሶ የመጣ መሰላቸው። ዓለማቸውን አዩ። እሱም የምኞቱን አገኘ። 300 ሺህ ብር አውጥቶ የገዙለትን አዲስ ሞዴል ያሪስ መኪና በስሟ አዛውሮ ሰጡት። ኪራይህን ተው ብለው በ440 ሺህ ብር ኮንዶሚኒየም ገዝቶ አስገቡት። ፍቅራቸው ዳራ። የሴትዮዋ ባለቤት ከ2 ዓመት በፊት ነው በድንገተኛ ህመም የሞቱት። 2 ልጆቻቸው ያሉት ደግሞ ጣሊያን ነው እና ምንም የሚያሳስባቸውና ነጻነታቸውን የሚጋፋ ነገር አልነበረም። ወይዘሮና ወጣቱ ያለ ገደብ ደስታቸውን አጣጣሙት። አንድም የቀራቸው የመዝናኛ ቦታ የለም። ሁሉንም በየተራ አዳረሱት። ወጣቱ የጂም አሰልጣኝ ስራውን ለቆ ወይዘሮዋን መንከባከቢ የሙሉ ጊዜ ስራው አደረገው። ከእጃቸው የማይለዩት ቦርሳቸው አደረጉት። በፍቅር ከነፉለት። የወዳጅ ዘመድ ምክር የሚሰሙበት ጆሮ አልነበራቸውም። ኧረ ተይ፣ ኧረ የጎረምሳ ልጅሽ አይሆንም የሚሏቸውን ሁሉ ጠሏቸው። ባስ ሲልም ጓደኞቻቸውን ልክ ለካቸውን ነገሯቸው። ዝም በይ አንቺ ምቀኛ ሰብ ስታጭ እንግዲህ ወሬ አታብሽ አፋቸውን ያስይዟቸዋል። እሱም ታዲያ ከጓደኞቹ የሚያበሽቀው አላጣም። ከየት እየመጣሽ ነው አንበሳይ ማሚ ደህና ናቸው ሲሉት ዝም በል አንተ ምቀኛ ያባረራል ከፊቱ።
የነብርን ጭራ ይዙም ከያዙም አይልቁም እንዲሉ በሴትዮዋ ዘንድ ለመወደድና ለመታመን መትጋቱን ቀጥሏል። ብዙም ሳይቆይ የወይዘሮዋን ሱፐርማርኬት የማስተዳደር ኃላፊነት ተረከበ። እሷ የስኬቴ ሰበብ ናት፣ ያልኳትን የምታደርግልኝ፣ የጠየኳትን የምትሰጠኝ፣ የፈለኩትን የምታሟላልኝ ዓለሜ ናት ይላል ወጣቱ። ከኔ የሚጠበቀው እሷን ማስደሰት ብቻ ነው። የቀድሞ ጂም አሰሪ ዛሬ ወጣት አባወራ ሆኗል። አብረው ቁጭ ሲሉ ወይም ትንሽ ራቅ ሲሉት ሃኒ ብሎ ነው የሚጠራቸው። ሃይ ዲር ብለው ይመጣሉ እሳቸው። ዛሬ ሹገር ማሚዎች የልጅ ልጆቻቸው የሚሆኑ ለጋ ወጣቶችን በገንዘባቸው አጥምደው የወሲብ እስረኛ የሚያደርጉበት ሁኔታ በከተማችን የተለመደ ተግባር እየሆነ መጥቷል። ነገሩ እንዴት ነው ለማለት ነው። ሹገር ማሚዎቹ የኢኮኖሚ አቅማቸው የዳበረ የፈለጉትን ለማድረግ የሚያስችል በቂ ገንዘብ ያላቸው እድሜያቸው ከ48 እስከ 65 ዓመት የሚሆናቸው ሲሆኑ ልጅና ቤት ንብረት ኖሯቸው ትዳራቸው በሆነ ምክንያት የፈረሰ ወይም ባሎቻቸውን በሞት ያጡ አንዳንድ ጊዜ በትዳር ውስጥ ሆነው ባሎቻቸው የሚፈልጉትን የወሲብ ደስታ በተለያየ ምክንያት ማግኘት የተሳናቸው ሊሆኑ ይችላሉ። ሹገር ማሚዎች የቡና ቤት ባለቤቶች ልጆቻቸው በውጭ ሀገር የሚኖሩና የራሳቸው ድርጅት ያላቸው ዘናጭ ሴቶች ናቸው። እነዚህ ሴቶች በአብዛኛው በጣም ብዙ ጊዜ የሚያጠምዱት እድሜያቸው ከ23 እስከ 30 ዓመት የሚሆናቸውን ጥሩ ቁመናና ደንዳና ሰውነት ያላቸው ተግባቢና ተጫዋች ወጣት ወንዶችን ነው። ወጣት ወንዶች ሹገር ማሚዎችን የሚቀርቧቸው ለገንዘባቸው ብለው ነው። ይሄ ደግሞ ራሳቸው ሹገር ማሚዎቹ ቢያውቁም ሌላ አማራጭ ግን የላቸው። በርካታ ወጣት ወንዶች ለጊዜያዊ ችግራቸው መወጫ እነዚህን ሴቶች ይሙጥኝ ይላሉ። በአብዛኛው በሹገር ማሚዎች የተያዙ ወንዶች ከሚስቶቻቸው ማለት ከነሱ ጋር አብረው በአደባባይ እንደልብ መታየትን አይፈልጉም። ይሄ ደግሞ ሹገር ማሚዎቹ እንደ ፍላጎታቸው በየአደባባዩና በየመዝናኛ ቦታ ከጎረምሶቹ ጋር በፍቅር ለማበድ እንዳይችሉ ያደርጋቸዋል። አብይ ታሪኩን በለው ስሙን ቀየረን አንዱ የነገረን ይሄን ታሪክ ስለ ሹገር ማሚው ሲናገር በተለያዩ መዝናኛ ቦታዎች ላይ ከኔ ጋር አብሮ መታየት እንዲሁም በየአደባባዩ እቅፍ አድርጌ እንድስማት ትፈልጋለች፣ ፍቅሬን እንድገልጽላት፣ እኔ ደግሞ ይደብረኛል፣ ፈጽሞ የማልወደውና የማልፈልገው ጉዳይ ነው ሲል ይገልጻል። አብዛኞቹ ሹገር ማሚዎች ለፍቅረኞቻቸው ፈጽሞ ነፃነት አይሰጡም። ወጣት ጋር ይሄዳል ብለው ያስባሉ። ስለዚህ ወዲያው ስልክ እንደተደወለ ጥያቄው ሄሎ፣ አቤት፣ የት ነህ የሚል ነው ያስረዳል። ከወንድ ጓደኞቻቸው ጋር እንኳን ብዙ እንዲጫወቱ አይፈቅዱላቸውም። ሹገር ማሚዎች በአብዛኛው የሚጠሉት ነገር ከሹገር ቤቢዎች ጋር በመዝናኛ ቦታ ሲሄዱ የድሮ ጓደኞቻቸውን አግኝተው ታዳስ ወይ ጠፋሽ ሟ ደህና ነሽ ኑሮ ጥሩ ነው እንደ አይነት ደግሞ ወጠምሻ ቆንጆ ጎረምሳ መች ወለድሽ በይ የሚላቸው ነው። ጉድበል ጎንደር ነው። ለማንኛውም ከተማ ውስጥ የሚገርመው ድረገጽ መከፈቱ ነው። sugarmami.com tips.com friendfinder.com እየተባለ ሹገር ማሚዎችን ማጣበሻ ዌብሳይት መከፈቱ ግን አረ ጎበዝ ወዴት እየሄድን ነው አያሰኝም። እድሜ የሰጠው ብዙ ያያል። ቢገሰግ ዘመን ወራቱን ልጅነት ቢሸክም እስከሚያምረው ወዙ አረጅዋት በላይ ገና ነሃለም ተነስተን ተጫወቱ አውዳመት ነው ዛሬ ለቱ ሰላም ፍቅር ተላብሰን አመት አመት ያደርሰን። ወደ ግጥምና ወደ ማያስቀል እንሻገር። አሁን ደግሞ ግጥሙ የሰዶም ፍጻሜ ከተሰኘው ከታገል ሰይፉ መጽሐፍ የተወሰደ ነው። ጸጥታ አብዷል ወይ ግድግዳው የቤተ መጻሕፍቱ የዚህ ቤት ጸጥታ ይከበር ማለቱ በመደርደሪያው ላይ ጥራዝ በሰልፍ ሆኖ ጩኸት ተጠርዞ ኡኡታ ታፍኖ እንደ ንግር ጥሎት የመጣው እንግዳ ያንን ጥራዝ ገልጦ ጩኸት ሲያፈነዳ ጆሮዬ እየሰማ ልቤ እየተረዳ ምናልባት ታብሉ ምናልባት ተዋሹ ከሌለበት ስፍራ ጸጥታን ባትሹ። ወደማያስቁት ደግሞ ሶስት አጫጭር ቀልዶች እንሻገር። ሁለት መሰረተ ትምህርት የተማሩ እናቶች ለጋራ አውቶቡስ ማቆሚያ ይገናኙና ሰላምታ ከተለዋወጡ በኋላ አንደኛው እናት ማለት ነው እኔ የምጠብቀው አንድ ቁጥር አውቶቡስን ነው እርሶስ ይላሉ። እኔ ደግሞ 3 ቁጥርን ነው የምጠብቅ። እድሜ ለመሰረተ ትምህርት ሰውን ሳናስቸግር የአውቶቡሳችንን ቁጥር ለመለየት እንኳን በቃን። ልክ ነው ሜቴ እድሜ ለመሰረተ ትምህርት እንደው እያሉ ያወሩ
ባሶቻቸው እስኪመጡ አንዷ 3 ቁጥርና አንዷ 1 ቁጥር እስክትመጣ ወዴት ነው ግን ሰፈርሽ ልጆች ደህና ናቸው እየተባባሉ ቆይተው ድንገት 31 ቁጥር መጣች። መሰረተ ትምህርት ደጉ ይኸው የኔም ያንቺም ቁጥር አንድ ላይ መጡ በእኔ እንግባ ብለው 31 ቁጥር ውስጥ ጥልቅ እንዲህ ነው ከተማሩ አይቀር። ባልና ሚስት የኔ ውድ ለምንድነው ፎቶዬን በቦርሳ ይዘህ የምትዞረው ግን? ባል አስቸጋሪና የሚያበሳጭ ነገር ሲገጥመኝ ቦርሳዬን አወጣና ፎቶሽን እያየሁ መቼም ከዚህ የሚበልጥ ችግር የለም እያልኩ ፊትሽን አያለሁ። ለዚህ ነው ከየት አቅጣጫ እንደሆነ አልታወቀም ግን የሚል ጥፊ ተሰማ። የመጨረሻው አንድ ሱቅ ደጃፍ ላይ ከዝናብ ተጠልያለሁ። አንድ ፍንዳታ ቢጤ መጣና በእድሜ ጠና ካሉት ባለሱቅ ኒያላ ገዝቶ እዚያው ለኮሰው። ባለሱቁ ይቅርታ ልጅ እዚህ አካባቢ እኮ ማጨስ ክልክል ነው። እንዴት እንደዛ ትለኛለህ? ሲጋራውን እኮ እዚሁ አንተ ሱቅ ነው የገዛሁት። እሱማ ልክ ነህ ግን ትንሽ አስም ስለሚያመኝ ነው። አረ ላሽ በል አንተ ራስህ የሸጥከውን ነገር አትጠቀሙ ብለህ ልትከለክል እዚህ ያምራል እንዴ? መብቴ ነው አጨሳለሁ። ስማ ከሱቄ ስለገዛህ በሬ ላይ የማጨስ መብት የሰጠህ ማን ነው? በቃ አጨሳለሁ እንዴ አንተ ዞር በል። ዛሬ ከኔ ሱቅ ሲጋራ ገዝተህ እዚህ አጨስ ኮንዶም ገዛ እኔ ሱቅ መተል ተጠቀምና ሄደ። አሳደዱት። ሁለት ጽሁፎች እጄ ላይ ነበሩ ግን ሰዓቱ የሚያሳየኝ መጀመር አትችልም የሚል ነው። ሚኪያስ ባላለው እድሜ 24። እሺ ሚኪያስ ትንሽ ነገር እንኳን ከበድ ይላል። እስቲ በጣም ወጣት ከኛ ነበር አለችኝ አሁን። እሺ ግንኙነታችን ኦልሞስት ከኤሌመንተሪ ጀምሮ ነው አሁን ኮሌጅ ደረጃ እስከምንደርስበት ድረስ እና በጣም መወዳት በአጋጣሚ ይሄን ግንኙነታችንን ቤተሰቦቻችን አያውቁም እና በአጋጣሚ ከ6 ወር በፊት አባቷ በካር አክሲደንት ይሞታሉ። አሳዝናለሁ። እሺ በጣም ሀዘን ውስጥ ኖርኩና እኔም ወደ ቤት እየሄድኩኝ የማጽናናት ግዴታዬን እወጣለሁ። እሺ በኋላ ያ ማዘኑም ተረሳ ምን አለ አንድ ከ5 ወር በፊት የዛሬ ወር አካባቢ ሀዘኑ ከበረደ በኋላ እናቷ የኔን ገርልፍሬንድ ጠይቃታለች ምንሽ ነው ምናምን በኋላ እሷም ታስረዳለች እና እስከዛሬ እንዴት ሳትነግሪኝ ነገር አዘጋጃል መጥቶኝ ይተዋወቅ ምናምን ትላለች እናቷ። እሺ በኋላ እኔም በፕሮግራሙ መሰረት ተጠርቼ ሄጄ ራታ ይፈት ነበር የበላን የወጣን ያለ በአጋጣሚ ለእናቷም ለአባቷም አንድ ልጅ ነች እና የበላን ያለ ከጎኔ ገርልፍሬንድ ነች ከፍለሽ እናት የሆነች የተቀመጠችው በኋላ ምግቡን እየጨረስን እናቷ የማይሆን ነገር ማድረግ ጀመረች። ጉድ ፈላ በጠረጴዛ ስር እግሬን የመነካካት ምናምን ነገር እኔም ሁኔታው አላማረኝም። እሺ በቀን ብዬ ተነሳው። እሺ በኋላ ከተነሳው በኋላ ቲቪ ያየው ራሱን ማለቀ ገርልፍሬንድ ከኔ ጋር ቁጭ ብላ ማውራት መጫወት ጀመረን። አመሸው በኋላ ሸኝ ምናምን ሄድ ምናምን አልኩኝ ወጥቼ ተሸኘው። ከዛ በነጋታው ኦልሞስት ወደ 4 ሰዓት አካባቢ ይመስለኛል ስልክ ተደወለልኝ በእናቷ ስልክ። አንዲ ገርልፍሬንድ ማለት ገርልፍሬንድ ስማ መናገር አልፈልግም ወድቃ ጉዳት ደርሶባታና ቶሎ ድረስ ተባልኩኝ። እኔም የማታ ሁኔታ ስላላማረኝ ገርልፍሬንድ ጋር መደወል ጀመርኩ። ስደውል ስልኳ አታነሳ ለካ ክላስ ሆና ነው። በኋላ በቃ ተጎድታለች ምናምን ብዬ እየሮጥኩ ስሄድ የለችም ገርልፍሬንድ እናቷ ብቻ ነች። የት ነች ምናምን ስል መኝታ ቤት። እሺ ያ ወጥመድ ውስጥ ልትገባ ማለት ነው። በኋላ ገባው እዚህ ማንንም የለም። በኋላ ከኋላ መጥተን ደርዶናት ገቡና ቆለፉት መኝታ ቤት። ቆይ ግን ሚኪያስ አሁን ይሄ በጣም ግራ የሚያጋባ ነገር ነው። አሁን ትውውቃችሁ የዛን ቀን አይደለም ያዩህና ሲጀመር እናትየው ትልቅ ሴት ናቸው ወይስ ወጣ? በቃ ማለት የሷ እኩያ ማለት ይችላል። በቃ እንደና እንደናትና እንደ ልጅ አይተያዩም ይመስለኛል። በልጅነቷ ነው የወለደቻት። እሺ ይሄ እንዳለ ሆኖ ደግሞ እናትየው አንተን ያዩህ እሷ ይዛ ሄደች ቀን አይደለም። ከዛ በፊት በቤት ውስጥ በጣም ቤተኛ ነበርኩኝ እና ያኔ ምንም ምልክት አልነበረም እንደዚህ አይነት ፍላጎት እንዳላቸው ምንም ማለት ሀዘን ላይ ምናምን ስለነበር ምንም የለም። አዎ እንግዲህ በጣም ትንሽ ግራ ያጋባል ነገሩ። ከዛ በኋላ የእገታው የበር የተቆለፈብህ ነገር በምን ተጠናቀቀ? እንደው ዝርዝሩ ሳትገባ ከዛ በኋላ ሁኔታው ያው የሚሆነው ነገር እንዲህ የሚጥል ከሆነ እጨዋለሁ
በአጋጣሚ ዘበኛ ምናምን ስለነበር ጎሮ እና ጭራሽ ብሎ ወደ እኔም በአጋጣሚ ትምህርቴን ጨርሼ ኦልሞስት ጓደኛ በአንድ አመት ይቀርማለሁና ትምህርቴን ጨርሼ ብር ምናምን የሚያስፈልገኝ ጊዜ ነበር እና ኦልሞስት የተጠቀለሉ ብዙ ብሮች በግምት እኔ ወደ 40 ምናምን ሺህ ብር ይሆናል አውጥተው ጣሉት እዛ ላይ አልጋ ላይ እና ለምንድን ነው ሊዘርፈኝ ነበር ለማለት በቃ ይሄ እንደማባበያ ነው ካለም እንዲህ ብለምዶ እጫዋለሁ ዘበኛም ሰራተኛም ይሰማል ሌላ ነገር ሊያረግ ፈለገ ብዬ እናገራለሁ እሺ ምን ወሰንክ ምን አረክ አንተ እኔ አሁንም ብዬ ብዙ ተሟገጥኩ ግን እንደመጮም ነው ሲጋጣቸው በቃ ምንም ማድረግ አልቻልኩም አይ ከዛ በኋላ ታዲያ ምን ተፈጠረ ከዛ በኋላ ከፍቅረኛ ጋር ከዛ አኮሱን እኮ ነው የምልህ አሁን ኦልሞስት የነገር ወር ሆነው አታውቅም ይሄን ነገር እና ልጅን ታውቃሉ እኔ አውቃለሁ አሁን ቤት ብዬ እሷን ገና ሳያት በቃ መርበትበት መንቀጥቀጥ ነውና በቃ የምልህ ከድሮ ጀምሮ የቆየን ስለሆነ ፈራው አመናገርም እንዴት ብዬ ከሷ ጋር ሆነ አብሮ ይሶን በቃ አላር ውስጤ ሌላ ስሜት ነው የሚሰማው ይሄን ነገር ሹር ካወቀች በቃ ይቆማል ግንኙነት አዎ ይቆማል ከዛ በኋላ እስከ እናትየው ጋር ያላችሁ ግንኙነት ምንድነው በቃ እኔ እጅ አላውቅም ዛሬ አይቻቸው ማለት አዎ አሁን አንደኛ ነገር ስተሰርተሃል አንተ እንደዛ ከሚሆን ይልቅ ብትጮህ ነው የሚሻለው እንደኔ ጮህ ያው ነው ማለት በጆሮም በዛን ሰዓት ያሰብኩት ነው እነዛ ሰዎች ሰማሉ በቃ ይሄ ልጅ ያደርግ አልታመንም ሹር ነው ማለት አዎ ግን ምንድነው በኋላ ላይ ነፃ የሚያወጣ ያወጣሃል ምክንያቱም ዝም ብሎ አይደለም አንተ ላይ የሚፈረደው እኮ ብዙ ነገሮች ተመርምረው ነው እንደዛ ለማድረግ የሆነ አለኮ መታገል ሊኖር ይችላል የተፈጠሩ ነገሮች ብቻ ይኖራሉ የስልክ ምልልሳችሁ ሊገኝ ይችላል ታማለች ተብላ የተደወለልህ ስልክ ማለት ነው እንደዚህ የተቀነባበረ እንደሆነ ሊታወቅ ይችላል ነበር እንግዲህ ያንን አላመዛዘንክም አዎ ሊሆን ይችላል እንጂ ያ ሆነ ተብሎ እንደዛ ነገሮች መግባት አልነበረብህም ከዛ በኋላ ግን እናትየው ትደውላለች ወይስ ነው ከዛ በኋላ ምንም ነገር እንትን ያስካውን ኦልሞስት ወደ 27 28 ምንም ነገር የለም ግን ሹር በዚህ እንድታቀጥል ያው የማይቀር ነው ማለት አስቸጋሪ ጸባይ ነው ያላችሁ አዎ እንግዲህ አሁን ቀጥይ ዶክተር ቤቲ እኔን ደግሞ ቀጥላለሁ ለኔ እንግዲህ ያው አንደኛ በጣም ስሜቱ እየተረበሸ ነው እሷን ባየ ቁጥር ጤናማ ግንኙነት ይቀጥላል ብዬ አላስብም ከዚህ በኋላ አንተም እንዳልከው ማለት ነው በጣም እየተጸጸትክ በጣም እየተረበሽክ ነው የምትመጣው ፍቅረኛም ይሄን ነገር መፈጠሩ እኔ ማወቅ አለባት ብዬ ነው ማምነው በኔ በኩል በጣም ትጎዳለች እምልሽ እኔ እንጃ እኔ እንዴት እንደምትወደኝ ስለማቅ እኔም ለሷ ያለኝ ስሜት እንዴት እንደሆነ ስለማቅ በጣም ሹር ነው ትጎዳለች ማለት ሌላም እርምጃ እንዳትወስድ ይፈራሉና እንዴ ምን ነው ማለት ነው አዎ ግን ምንድነው ሌላ አሁን እንደዚህ አይነት ስጋቶች ካሉብህ ነገሩን መጀመሪያ ቀስ በቀስ ያደረክ ያላመድክ መንገር ያስፈልጋል ግን ሆኖም ቀረ የመጨረሻው ነገር መነገር አለበት እሷ ማወቅ አለባት እናትየውም ጥሩ ነገር አይደለም ያደረጉት በጣም ህገወጥ በጣም ኢሞራላዊ የሆነ ነገር ነው ለዛም ደግሞ ከልጅቷ ጋርም ሊቀያየሙም ይችላሉ ግን ያን ቢቀያየሙም ለሰሩት ጥፋት ዋጋ ነው የሚከፍሉት ዋጋ ነው ስለዚህ እኔም እንደ ዶክተር ቤቲ መነገር አለበት ብዬ ነው የማስበው እንግዲህ አሁን እኔ ከኔ ይበልጥ ያሳሰበኝ የፍቅረኛ ነገር ነው ገባ አዎ ምንም ቢሆን ከናቷም ያው ቅራኔ ይኖራል እስከመቆረጡም እንደምደርሽ በጣም አስቸጋሪ ነው እኔ ጋርም እንደዚሁ ነውና አሁን ምንድነው ማድረግ አዎ እኮ ማድረግም ያለብህ አሁን እኮ ፍቅረኛ ይሄንን እውነትም የመስማት መብትም አላት እኮ ይሄንን አንተ ያረከውን ነገር ከእውነቱ በኋላ የሚመጣው አደገኛ አዎ ከእውነቱ በኋላ ግን የሚመጣውን ነገር ለመቀበል መዘጋጀት ነው ከምን ጊዜም ቢሆን እውነት ከሆነ እውነት ነው መዳፈን የለበትም መውጣት አለበት እውነቱ ያ የተሰራው ስተትም መውጣት አለበት እሷም ልታውቅ ይገባል የኛ ሐሳብ ነው ይሄ የኛ ምክር ማለት ነው ከዛ በተጨማሪ ግን የራስ ውሳኔ ያለው ነገር በደንብ ታውቀዋለህና አብረህ እንዴት መኖር ትችላለህ ከዚህ በኋላ በውስጥ ይዤው መቆየት ይችላልው አስመስዬ የሚለው ነገር ራስህ ነው የምታውቀው ስለዚህ ውሳኔው ያንተ ነው ለምን ውስጡ ይዞት ይቆያል በዛ ላይ ደግሞ እሷ እኮ ተታላለች እኮ እሷ አንተ ምንም ያው ያቀረብካቸው ምንም ምክንያቶች ይኖሩ ግን ያው ክደት ፈጽመህባታል ለዛውም ከገዛ እናቷ ጋር ማለት ነው ስለዚህ ይሄንን ተደብቃ ልትኖር አይገባም ልታውቅ ይገባል በቃ መለያየትም ካለባት ልትለያይ ይገባል አሁን አንተ ምንም ይሁን እንደዚህ ተደረክም ጥፋት አለብህ ዞሮ
መለያየቱ ቀላል ነው። ከኔ ጋር ብትለያይ ምንም ማለት እኔም ተጎድቼ እሷም ተጎድታ ልንኖር ሊኖር ይችላል። ሌላ ፍቅረኛ ከዛ በኋላም ከጊዜ በኋላ ሊኖር ይችላል። ግን አንተ የሁለቱ ግንኙነት ነው ውሳኔ ነው ያስፈራኝ። ገባ በጣም ለኔ ያላት ስሜት ከባድ እንደሆነ አውቃለሁ። አዎ እንግዲህ ይሄንን በሚወጡበት መንገድ ይወጡታል። እንደዛ ስለተባለ ምንም ትሞታለች ማለት ነው አይደል? አንተ እንዳልከው ክልም ስትዳፈር ልጄ አንድ ቀን ልታቅ ትችላለች የሚለውን ነገርም ያስቡታል መቼስ። አዎ ይሄ ደግሞ አሁን ካልተነገረ እቺ እናት ካንተ ጋር እቺ ልጅ ተለያይታ ሌላ ፍቅረኛ ምትይዝ ከሌላኛው ጋርም ይሄን ላለማድረጓ ምንም ማረጋገጫ የለም። ይሄ የማይደረግ ነገር ነው። ሲጀመር እኔ እንዴት አይነት የተደረገው ነገር በጣም ድራማ ነው። ስለዚህ ያ መሆን ያልነበረበት ነው። ለዚህ ደግሞ ቅጣታቸውን ማግኘት አለባቸው። ስለዚህ ተናገር ነው በበኩላችን ምን ነው ስሜቷ ደግሞ እንዳይጎዳ አንተ በጣም በብዙ መልኩ በምታረገው መንገድ ምናልባት እሷ በቃ አንተን ይቅር ልትል ትችላለች ከገባት ነገሩ አይሆንም በቃ ካንተ ጋር መቀጠል አልፈልግም ልትል ትችላለች። እናቷን ልትመርጥ ትችላለች፣ እናቷን ላትመርጥ ትችላለች። ከዛ በኋላ የሚሆን ነገር ነው። ግን እውነት ነገራት እሺ ሚኪያስ አዎ ይጠይቃል። ግን ዞሮ ከባድ ጉዳይ ነው ለኔ። ማለት ምንም ለኔ ደግሞ ያን ያህል በቃ ያለው መንገድ የሚታየኝ እሱ ብቻ ነው። መነገር አለበት። በእርግጥ ግን ያው የሚደርስባትን ነገር ስታስበው ማለት ነው በእናቷም በኩል በፍቅረኛዋም በኩል የተፈጠረው ነገር በሁለቱም መልኩ ማለት ነው በጣም ነው የሚጎዳት። አሁን እኮ በሁለቱ መሀል የሚኖረው ግንኙነት ማሰብም ያስፈልጋል። ከዚህ በኋላ ወደ ትዳር ቢሄዱና እንግዲህ ሴትዮ ደግሞ የሚስቱ እናት ይሆናሉ ማለት ነው። ከዛ በኋላ በሁለቱ መሀል የሚኖረው ነገር እንግዲህ ማሰብ ይቻላል። ተመሳሳይ ነገር ከዚህ በኋላ ስላለ ማድረጋቸው ልክ እንደዚህ የሆነ ምክንያት ፈልገው በር ላለመቆለፋቸው ምንም እርግጠኛ መሆን አይቻልም። ያደርጋሉ ማለት ነው። ስለዚህ ሴትዮዋም ምናልባት ደግሞ ልጅየው ወይም ደግሞ ፍቅረኛው ምናልባት የእናትየውን ባህሪም በደም ልታቅ ትችላለችና ልትረዳውም ትችል ይሆናል። አይታወቅም ቤተሰብ ውስጥ ያለው ነገር